ውድ ኢትዮጵያውያን ወንድሞቼ፣ እህቶቼ፣ ጓደኞቼ ይቅርታ አድርጉልኝና ይህ ቀይ ባህር እንፈልጋለን፣ ብር ያስፈልገናል የምትሉት ነገር አንደኛ ዋኝተህ ማትችል ባህር ምን እንደሚመስል ማታቅ ከባህሩ አካባቢ የሚኖሩ ሰዎች ማን እንደሆኑ ምንም ማታቅ ጎረቤቱ እንዴት ናቸው? ምንድነው ቋንቋ የሚናገሩት? ምግባቸው ምንድነው? ባህላቸው ምንድነው? የነሱ ወግ እንዴት ነው? ምንም ማታቅ በቃ ባህር ጠላት ሲመጣ እንዴት ነው የምትከላከልበት? ከዛ የሚመጣ ጠላት ማን ነው? ምንም ማታቅ በቃ ከባህር ዳር ከተከዜ አካባቢ ምንም ወጣ ማታቅ ዋኝተ ማትችል ጠላት ሲመጣ ላይ ነው በቃ ሸሽተህ ስትሄድ በውጊያ በጦርነት ሲሆን ላይ ነው ወደ ባህሩ አካባቢ ፑሽ አድርጎ ቢወስድ እና ከዛ ወደ ባህሩ ቢያጠልቅ ዋኝተ ማትችል ከሆነ የባህሩ መኖር ምንም ፋይዳ የለውም፣ ምንም ጥቅም የለውም። እና ይህ ባህር ይህ የእብድነት ነገር ነው አይደል? ምን አድርጉ መሰላችሁ? ለእኛ ፍራንኮ ስጡንና የኤርትራ ወታደሮች እኛ ነን፣ ኦኬ? የዓለም ወታደሮች እና እናንተ የወታደርነት ሙያ ምንም አትችሉ። አፍ ብቻ ባህር እንፈልጋለን፣ ባህር። አንደኛ እንግሊዝኛ በደንብ መናገር አለበት። ይሄ ሁሉ ዓለም የሚፈልጉት ነገር ያ የቀይ ባህር በቃ አድርገህ በሚሳይል በቃል የወርድ ሚሳይል 3 ሚሊዮን በአንድ ብቻ ጦርነት እዛ ነው ያለው። እና እንደዚህ በአካል ጦርነት ስትዋጋ ደግሞ ላይክ ነው የሆነ ነገር ቢሆን ሸሽተህ ከምጽዋ ወደ አሰብ ወደ ምጽዋ ወደ ፎሮ ኢጌላ ወደ አዱሊስ ዳላክ አካባቢ ሸሽተህ እየዋኘ ኦኬ እንድትሸሽ ከሆነ ጠላት ከመጣ ቢያሸንፍ ከዛ በኋላ ተመልስ ደግሞ ላይክ ነው ታተረመው ሰው አለ ጠላቱ። እና ይሄ መጥለቁና ዋናው መቻል አለበት አይደል? አለበለዚያ ባህር እንፈልጋለን ባህር ኢትዮጵያ ይል በጣም ያስቀራል የሆነ እና መጀመሪያ ትግርኛ ተማሩ፣ ኦኬ? እንግሊዝኛ ደግሞ በደንብ እኔን ማረገው ማለት ነው፣ ኦኬ? ከዛ እናየዋለን ላይክ ነው እኛ ጋር አብራችሁ እንድትሰሩና ይሄ ባህር የሚሉት የእብድነት ነገር በጣም የሆነ ያስቀላል። እና መጀመሪያ የሆነ ስዊሚንግ ፑል ምናምን ሄዳችሁ መጥለቁ ምናምን ዋናው ተለማመዱ፣ ኦኬ? ከዛ በኋላ ቱሪዝም ወደ ኤርትራ ነው ቱሪዝም ቪዚት ለማድረግ ልክ እንደ ስፔን እና ወደ ሌላ ሀገሮች ኬንያ፣ ሶማሊያ እንደምትሄዱት እኛ ጋር ደግሞ እዩትና ቀይ ባህሩ እዩት፣ ኦኬ? በደንብ ታዙ። ከዛ መጥለቁና ዋናውና ኦኬ መዋኘቱ ቻሉበትና ከዛ በኋላ እንነጋገርበታለን አይደል? ሲያበላ